እድሜ ከ25 እስከ 35 በዚህ ሬንጅ ውስጥ ከሆነ ማለት ነው። እኔ በጣም ምርጥ ጓደኛክ ስለሆንክ የሆነ ነገር ልንገርህ። የወር ገቢህ ቢያንስ ከ100,000 ብር በላይ መሆን አለበት። እግዚአብሔር ነው የምልህ። በአሁን ሰዓት የወር ገቢህ ቢያንስ ከ100,000 ብር በላይ መሆን አለበት። ከዛ ውጪ ከሆነ ሪስክ ውስጥ ነህ። ምክንያቱም ይሄ እድሜክ ወርቃማው ሰዓት ነው። ብዙ አይነት ምክንያት ልትፈጥር ትችላለህ፣ ግን አንተ ሮቴት እያረክበት ያለው ቦታ ነው እንደዚህ እንድታስብ ያደርጋል። ወጣ ብለህ ደግሞ ወጣቶቹን ያቸው በወር ምን ያክል ገንዘብ እያገኙ እንደሆነ እና ጌታ ምስክሬ ነው የምልህ፣ የሆነ ሰዓት ይቆጭሃል። ቆም ብለህ አስብ፣ ደንግጥ። እመነኝ፣ ማንም አያድንህም። ችግር አፉን ከፍቶ ወደ አንተ እየመጣ ነው። ከጸጥታው በስተጀርባ ትልቅ ማዕበል እንዳለ በዚሁ ከቀጠልክ የምታለቅስበት ቀን ሩቅ አይደለም። ይሄ ማነቃቂያ አይደለም፣ የማዳን ጥሪ እንጂ። ሀብታም መሆን ግዴታ አይደለም፣ ራስህን የማስተዳደር ግን ኃላፊነት አለብህ። ነገር ከዜሮ አንድ ብሎ ይጀምራል። አንድ ብለህ ለመጀመር አንድ ቀን እየጠበቅ ወጣትነትህን አጋምሰኸዋል። እንደነገርኩህ ይሄ የመዳን ጥሪ ነው። ነገ በጠዋት ተነስ፣ ማታውቀው ሰፈር ሂድ፣ አንድ ብር ከማግኘት ጀምር። በእርግጥ አንድ ብር ህይወትህን አይቀይረውም። ለገንዘብ ያለህን አመለካከት ግን ሙሉ ለሙሉ ይቀይረዋል። ምንም ስራ ይሁን አንድ ብለህ ግን ጀምር። ይመችህ።